ያመድ ስለ አሰብ የሚያወራው ለኢትዮጵያ ክብር፣ ለኢትዮጵያ ፍራይድ፣ ኢትዮጵያ የባህር በር እንዲኖራት አስቦ እንዳይመስላችሁ አይደለም። ዩናይትድ አረብ ኤሚሬት አሰብ ላይ ኢንቨስት አድርጋ ነበር። ሻዕቢያ አባሯታል። ያንን ቂም በአብይ አህመድ በኩል ልታወራርድ ነው። ምንድነው የዘንዶ ጉሮሮ በሞይን ክንድ ይለካል ነው የሚባለው አይደል? በእርግጥ የአብይ ክንድ አይደለም የሚለካው፣ የደሃ ልጅ ክንድ ነው እዛ የሚለካው። የደሃ ልጅ ነው የሚረክፈው። አብይ አህመድ ጉዳዩ አይደለም። ለአሰብ ተብሎ 100,000 ወጣት ቢረክ ጉዳዩ አይደለም። እሱና በዙሪያው ላሉ ሰዎች ዱባይ ለሚሰራላቸው ቪላ ወይም አሜሪካ ለሚያቋቁሙት ሪል ስቴት ነው የሚጨነቁት። የደሃ ልጅ እዛ ይወድቃል። የዲፒ ወርልድ የተባለው ካምፓኒም ሆነ ሌላው ዩናይትድ አረብ ኤሚሬት ቡርዣዎች የፈለጉትን ነገር ቀይ ባህር ላይ ያደርጋሉ። ያ ነው እየሆነ ያለው።